ሰላም እንዴት ናችሁ? የህፃናት ማቆያ ስራችሁን ለማገዝ የሚረዳችሁን ቪዲዮዎች ለማየት ስለመጣችሁ እናመሰግናለን። ጥራት ያለው የህፃናት እንክብካቤም ለመስጠት እንደሚያስችላችሁ ተስፋ እናደርጋለን። ወደ ቪዲዮ። የክብ ሰዓት ወይም ሰርክል ታይም ሲባል ቀላል ይመስላል አይደል? የልጆችን ሁለንተናዊ እድገት ለማነቃቃት ጥሩ እድል የሚሰጥ እንቅስቃሴ ነው። በተለይም የልጆችን ቋንቋና ማህበራዊ ስሜታዊ እድገት ለማፋጠን የምንጠቀምበት ዋና ጊዜ ነው። በመጀመሪያ የክብ ሰዓት ላይ ምን አይነት እንቅስቃሴዎች እንደሚያደርጉ ቀድመው ያስቡ። ከልጆች እድሜ ጋር የሚሄዱ እንቅስቃሴዎችንም ይምረጡ። የልጆች ትኩረት የመስጠት አቅም ዝቅተኛ በመሆኑ የሚያቅዱትን የክብ ጊዜ እንቅስቃሴ በጥቂት ደቂቃዎች ብቻ ያድርጉ። ከ20 ደቂቃ ያነሰ ቢሆን ይመከራል። የተለያዩ እንቅስቃሴዎችን ያድርጉ። መጽሐፍ ማንበብ፣ መዝሙር መዘመር፣ ለልጆች ስለ ጠዋታቸው እንዲያወሩ እድል በመስጠት የተለያዩ እንቅስቃሴዎችን በመጠቀም እንዳይሰለቹ ያድርጓቸው። በእንቅስቃሴዎቹ ላይ ልጆቹን ያሳትፉ። ለልጆች እንዲያወሩ፣ እንዲጫወቱ፣ ጥያቄዎችን እንዲመልሱ እንዲሁም እንዲዘምሩ እድልን በመስጠት የተለያየ እድገት ዘርፎችን ያጎልብቱ። ይህም ህፃናት እንዳይሰላቹና የክብ ሰዓትን እንዲናፍቁ ያደርጋቸዋል። በዚህም በየዕለቱ በጥሩ ኃይል እንዲሳተፉ ያግዛቸዋል። ልጆች መልካም ተግባራትን ሲያከናውኑ በልጆች ፊት ያበረታቷቸው። ይህ ሰዓት ልጆችን ስነ ምግባር ለማስተማር ቁልፍ ጊዜ ነው። ከአንድ እንቅስቃሴ ወደ ሌላ በሚሄዱበት ጊዜ ልጆች እንዲዘጋጁ ቀድሞ ይንገሯቸው። የመዘጋጃ ደቂቃም ይስጧቸው። ለመጫወት የተጠቀማችሁበት ቁሳቁስ ካለ ልጆች እንዲያነሱና እንዲያጸዱ እድሉን ይስጧቸው። ይህም የኃላፊነት ስሜት እንዲሰማቸው ያግዛል። ሁሌም ልጆችን በመመልከት የሚወዱትንና የሚስማማቸውን በማጤን ተግባራዊ አድርጉ። ያስታውሱ፣ የክብ ሰዓት በሚያቅዱበት ጊዜ የልጆችን እድገት ደረጃ ከግምት ውስጥ ያስገቡ። ረጅም እንቅስቃሴ ማቀድ ስለሚያደክማቸው አጫጭር እንቅስቃሴዎችን ብቻ ያቅዱ። አዝናኝና አስደሳች መሆኑንም እርግጠኛ ይሁኑ። እነዚህን ነጥቦች በመተግበር ከልጆቹ ጋር መልካምና አዝናኝ ጊዜ እንደሚያሳልፉ እርግጠኞች ነን። ቪዲዮ እንዴት አገኛችሁት? ለስራችሁ ጠቃሚ እንደነበር ተስፋ እናደርጋለን። የተለያዩ አዳዲስ ቪዲዮዎችን ለማግኘት ገጻችንን መመልከት እንዳይረሱ። ቻው ቻው።